ሰላም ናችሁ ቅዱሳን፣ እንዴት ናችሁ? እግዚአብሔር ጸጋ ይብዛላችሁ። እንዴት ቆያችሁ? ዛሬ ከእናንተ ጋር በአንድ ርዕስ ላውራ ብዬ መጥቻለሁ። እሱም ምንድነው? ስለ ቤዛ ስለሚለው ቃል መጽሐፍ ቅዱስ ምን ይላል? እንይ እስኪ ከመጽሐፍ ቅዱስ ማቴዎስ ወንጌል ምዕራፍ 20 ከቁጥር 28 ላይ የሰው ልጅ ነፍሱን ለሁሉ ቤዛ ሊሰጥ እንጂ እንዲያገለግሉ አልመጣም ይላል። ተመልከቱ፣ የሰው ልጅ የመጣበት ምክንያት ነፍሱን ስለ ሁሉ ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ተመልከቱ፣ ኢየሱስ ክርስቶስ ነፍሱን ለዓለም ሁሉ ለሰው ልጆች ሁሉ ቤዛ አድርጎ ሊሰጥ እንደመጣ በራሱ አፍ ስለ ራሱ መሰከረ። ቀጥሎ ደግሞ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ምን ይላል? አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ኢየሱስ ነው፣ ራሱንም ለሁሉ ቤዛ ሰጠ ይላል። ስለዚህ ሰው የሆነው ኢየሱስ ክርስቶስ ስለ ሁሉ ራሱን ቤዛ ሰጠ። ይህ ማለት ምንድነው? ሐዋርያቶችም ስለ ኢየሱስ ክርስቶስ ቤዛነት መስክረዋል። እርሱ ብቻ ነው ቤዛ፣ እርሱ ብቻ ነው መካከለኛ። መካከለኛነትን ያገኘው ከምን የተነሳ ነው? ነፍሱን ስለ ሁሉ ቤዛ አድርጎ ስለሰጠ። ማንም ከዚህ በፊት ሙሴ ሊሆን ይችላል፣ ኢያሱ ሊሆን ይችላል፣ ነቢያቶች ሊሆኑ ይችላሉ፣ ሐዋርያቶች ሊሆኑ ይችላሉ፣ ነፍሴን ቤዛ ለእናንተ ሊሰጥ መጥቻለሁ ያለ የተናገረ የለም። ነገር ግን ኢየሱስ ክርስቶስ ስለ ራሱ ነፍሴን ስለ ሁሉ ቤዛ ሊሰጥ መጥቻለሁ። ሐዋርያቶችም ስለ እርሱ ቤዛነት መሰከሩ። መካከለኛው ደግሞ አንድ ነው፣ እርሱም ኢየሱስ ክርስቶስ ብቻ ነው። መካከለኛይቱ አይልም፣ አስታራቂቱ አይልም፣ መካከለኛዎቹ አይልም። ስለዚህ አስታራቂዎቹ አይልም። መጽሐፍ ቅዱስ የማይለውን ባንነጋገር ጥሩ ነው፣ ባንናገር ጥሩ ነው። ስለዚህ መካከለኛው አንድ ነው፣ እርሱ ሰው የሆነ ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁን። ስለዚህ የዘላለም ቤዛችን የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። አትደንግጡ። አሜን።